ሄሎ ጋይስ እንዴት ናችሁ? ሁሉ አማን፣ ሁሉ ፋይን፣ ሁሉ ደህና። እስቲ ወደ ገደለው እንግባ። ሳም በየቀኑ ማለት ነው የምሬን ነው የምላችሁ በጣም ከባድ ታይም እያሳለፍኩ ነው። ከራሴ ጋር ፋይት ነው። ፐርሴፕሽን ኦፍ ሪያሊቲ ላይማ መቅረት አልፈልግም። የልቦና አይን እግዚአብሔር እየከፈተልኝ ነው፣ ግን ወደፊት እንዳልሄድ ምን እንደሚይዘኝ አይዶን ነው። ኢትስ ኤ ሳድ ወርልድ የምንኖርበት አስቀያሚ ዓለም። የእውነት አስቀያሚ ስላችሁ ያው ከእግዚአብሔር ጋር ስትሆኑ ይሻላል። እንደውም ቢያንስ የነፍስ እርካታ ታገኛላችሁ። ሰው ግን እንዴት ቻለበት አስመስሎ መኖር? እኔ ደከመኝ። የምሬ ነው የምላችሁ እኮ ጋይስ። ማለት በቃ የሌለ ነገር በቃ ስልክ ይዞ ምናምን እያወራ ቢዚ ነው አብዛኛው ሰው። ጭራሽ ነው መረጋጋት ያልቻለ የሰው ልጅ። ምን አንዳንዴ ማለት ነው አሁን እንዴት ልበላችሁ ራሴን ለማስተካከል ከፈጣሪ ጋር በቃ ጥያቄ ውስጥ ነው ያለሁበት ታይም ነው። በጣም ከባድ ጊዜም አሳልፌያለሁ። ከዚህ በላይ እንደውም አሁን ሞር በጣም ደስተኛ ነኝ። ብቻዬን በመሆኔም አይደብረኝም። ፈጣሪም አብሮኝ ስላለ ማለት ነው። አንዳንዴ እንደ እብዱላ ብቻዬን በቃ ሳቅ ይለኛል። የምሬን ነው የምላችሁ። እዚህ ጋር በቃ የሆነ የጎደለ ነገር ነበር። ገብቷችኋል? እሱ አሁንም በቃ ጠብ እያለች ቢሆንም እግዚአብሔር ይመስገን አም ፋይን ደህና ነኝ። ከዚህም በላይ ግን ደህና እንደምሆን ነው የማውቀው። የሆነ ነገር እንዴት ልበላችሁ የሆነ አዳዲስ ነገር ስትጀምሩ ግን ባይዘው አትፍሩ። እግዚአብሔርን ነው የምላችሁ። ሰው የሚያወራው ወሬ ምናምን በቃ በጣም የሚያደክም ነው። ባይዘው በጣም የሚያስጠላ። ኢቭን ምን ፈርቶ እንደሚኖር ሰው አያውቀውም። ሜትሪክሱ ቀላል አይደለም፣ ከባድ ነው። ሲስተሙ በጣም ከባድ ነው። ግን በዚህን ሰዓት ማሸነፍ በጣም ቀላል ነው። አብዛኛው ሰው ዲስትራክት ሆኗል በሶሻል ሚዲያ ማለት ነው። በቃ ሁሉም ትራፕ ውስጥ ነው ያለው። የምሬን ነው የምላችሁ። ኢቭን ጀርባውን አያምነውም። በቃ ሰው ኖባዲ ኬርስ። ማንም እንደምታስቡት እኮ ስለኛ እየተጨነቀ ያለ የለም ከእግዚአብሔር ውጭ። በየቀኑ ሰነፍ ሆናለሁ። በቃ የሆነ ነገር ደፍሬ ከሄድኩ እንደሚሳካልኝ አውቃለሁ እኮ እግዚአብሔርን ነው የምላችሁ። ግን ምን ሰነፍ እንደሚያደርገኝ ራሱ አላውቀውም። እንደው እግዚአብሔር ያግዘኝ። ጠንከር በሉ። የምሬን ነው የምላችሁ። እዚህ ህይወት ላይ ማሸነፍ አለብን። ማሸነፍ ስላችሁ ራሳችንን ነው፣ ከሰዎች ጋር አይደለም የምንወዳደረው። ያው ውድድር ቢኖርም ወደ ማርኬቱ ስገቡ የሚገርም ውድድር አለ። ኤቭሪ ቦታ ውድድር አለ። ብቻ ትንሽ ጊዜ ወስደን ደግሞ አውት ኦፍ ውድድር ሆነን ማይንዳችንን በመጠቀም ብዙ ነገር መስራት እንችላለን። ኤቭሪቲንግ እዚህ ላይ ነው የተሰጠን። የምሬን ነው የምላችሁ። እና ዌክ አፕ፣ ነቃ በሉ። ድምፄ ሁላ ደክሞኛል። ከስራ ስለገባው ነው። ባይዘዌ እስካሁን እየነዳው ነበር፣ ድክም ስላለኝ ነው። ፒስ አውት። ይመቻችሁ። ለማንኛውም ሌላ ቪዲዮ ቀርጽላችሁ